አፋዊ ትሕትናውን ይፈሳል በየመድረኩ። ምዕመናን ራሱ ይህን ጠይም ትሕትና ተለማምደውታል። አሁን ይቆሙና እኔ የማይገባኝ ወንድማችሁ በፊታችሁ የሰበካ ጉባኤ ሪፖርት ለማቅረብ እንደዚያ የሚለው የማይገባኝ ወንድማችሁ እንደዚያ በቃ ዝም ብለህ አታቀርብም ወይ ነው? ዝም ብለህ አቅርብ። ለምን እንደዛ ትላለህ? ካልተገባ ዝም በል። እንደዚህ ሆኖ በቃ በእናንተ ጸሎት ምናምን እንደዚህ ሲል ይሄ ነውር ነው አይባልም። በአፍ ትሕትና የለም። እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ አይባልም። ጌታ ምን እንዳለ ሰምታችሁታል? የማቴዎስ ወንጌል ምዕራፍ 11 ላይ እኔ በልቤ ትሑት ነኝ አለ። በምን ትሑት ነኝ ያለ? በልቤ ትሑት ነኝ ያለ። እኔን ምሰሉ፣ እኔ በልቤ ትሑት ነኝ። የክርስቶስ ትሕትናው በልቡ ነበር። አፋዊ ትሕትና ኧረ አይገባም የሚለው እንዴት እንደሚሰለች የውሸት እኮ ነው። ጤና ይስጥልኝ፣ ጤና ይስጥልኝ፣ ከዚህ ላይ ሰው ይቀመጡ፣ ኧረ ለእኔ አይገባም። ልብ ርር የሚያደርገው ይሄ ማለት ነው።